ሰላም ጤና ቤተሰቦች እንደምን አላችሁ? እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮ የምንመለከታቸው አንዳንድ አነጋጋሪ የሆኑ ቪዲዮዎች አሉ። ከመጀመሪያው ስንነሳ እንግዲህ ዲጄሊ ሁላችሁም ታውቋታላችሁ። አርቲስት ናት። ያው ወንዳ አይነት ነገር ሙድ የምታራምድ አይነት አርቲስት ናት። ከሰሞኑ እንግዲህ አንድ ልጅ 250 ሺህ ብር ከኢትዮጵያ ከፍሎ ዱባይ በሴኩሪቲ ማለትም በዘበኝነት እንደምታስቀጥረው ቃል ከገባችለት በኋላ 250 ሺህ ብር ከከፈለ በኋላ ዱባይ ይሄዳል። እሷም እንግዲህ ትቀበለዋለች፣ ኤርፖርት ሄዳ ትቀበለዋለች። ከዛም ሰው ጋር ተወስደዋለች፣ እዛ ያድራል። በማግስቱ ግን አላቀህም አይነት ነገር ትናገራለች። ማለትም የሴኩሪቲ ስራው አሁን የለም። ስለዚህ 1000 ድርሃም ማለትም ይመስለኛል በኢትዮጵያ ወደ 40 ሺህ ብር እንደዚህ አካባቢ ክፈልና ሌላ ስራ ገባ፣ ሌላ ስራ ተቀጠር። አሁን ግን ሴኩሪቲ ያልኩክ ስራ የለም ትለዋለች ማለት ነው። ዲጄሊ አወቋት ወንዳ እቺን ከኢትዮጵያ ስመጣ በሴኩሪቲ ስራ ትሰራለህ ብላኝ 250 ሺህ ብር ከፍዬ ነበር የመጣሁት ወደዚህ ማለት ነው ወደ ዱባይ። እሺ። እና አንድ ቀን የሆነ ቦታ አሳደረችኝ። ከዛ በኋላ የሆነ ደላላ ጋር አገናኝታኝ አይዲ ይሰራልሃል ብሎ የሆነ ወደ ገጠር አካባቢ አጁማን ወደ ቻርጃ ወደ ገጠር ቦታ ነው የወሰዱኝና በጨለማ ነበር የወሰዱኝ። አሁን እኔ እጄ ላይም ብር የለኝም፣ ሰውየውም አይዲ አልሰራልህም አለኝ። በጣም ግራ ስለገባኝ ነውና አንቺ ጋር ልጆች ነው የላኩኝ ወደ አንቺ አልቻልኩም። ያለውበት ቦታ ጭራሽ አይመችም። እጄ ላይም ምግብም ብር አያስፈልገም። ናሲልክ በምን ልምጣ በርሬ ልምጣ ወይ ትራንስፖርት ላክልኝ አትለውም ደላላው ናሲልክ? አዎ በቃ ራስህን ችለና ነው የሚለኝ። በምን ልምጣ ስለው አያገባኝም፣ ያመጣህን ሰው ጠይቅ ነው እያለኝ ያለው። እዚህ ጋር በፎቶ ላይ የምትመለከቷት ዲጄሊ ትባላለች። የምትኖረው በዱባይ ነው። ይሄንን በፎቶ የምትመለከቱት ወንድማችን ደረጀን ከኢትዮጵያ በሴኩሪቲነት አስቀጥራለሁ፣ እንደመጣ ትቀጠራለህ፣ ስራው እጄ ላይ ያለ ብላ አሳምናው 250 ሺህ ብር ከፍሎ አመጣችሁ። ካመጣችሁ በኋላም ስራውንም አላስገባችሁም፣ አየር ላይ ጣለችሁ። ስራው የለም። ከኢትዮጵያ ከቤተሰቦች 1000 ድርሃም በኢትዮጵያ 40 ሺህ ብር አስመጣና የደላላ ትከፍልና ስራ ትገባለህ ብላ ተወችው። ወንድማችን ተራበ፣ ተጠማ፣ የትራንስፖርት አጣ፣ ጎዳና ላይ ወደቀ በሰው ሀገር። ከዛ በኋላ እንግዲህ ያው ሀቢባ ጋር የመጣው ሰው ልኮት ነው፣ ሰው ተባብሮት ነው እንጂ ልጁ በዚህ ሰዓት ጎዳና እንደሚገኝ መስጊድ እየሄደ ምግብ ከመስጊድ ሲሰጥ እሱን እየተቀበለ እንደሚበላ ተናግሯል። እንግዲህ ምን እንደምል አላቅም። አንዳንድ ጊዜ አርቲስቶቻችን ጎን ለጎን የድለላን ስራ መስራት ጀምረዋል። ስራ አይናቅም፣ እርግጥ ስራ ቆንጆ ነው፣ ግን ማጭበርበር ሲሆን ደግሞ በጣም ያሳዝናል። 250 ሺህ ብርን የሚያክል ገንዘብ ከፍሎ እዛ ሴኩሪቲ ለመቀጠር ብሎ ሄደን ልጅ ጎዳና አውጥቶ መጣል ምን ያክል ከስብና የራቀ ከስብና የወጣ እንደሆነ ያው የሚታወቅ ነው መቼም። ስለዚህ አሁን ምንድነው እየተሰራ ያለው ስራ ገንዘቡን እንድትመልስለት እና ስራ ያለችውን እንድታስቀጥረው እነ ሀይባ እየተረባረቡ ይገኛሉ። የሀይባ ጓደኞች እነ መሲ ብርጅስቶን፣ ሌሎች ሰዎች እንግዲህ እርዳታ እያደረጉለት ይገኛሉ። በጣም እናመሰግናለን። ያው እግዚአብሔር እንግዲህ ባንዱ ሲፈጥም ባንዱ ይክሳል ነው የሚባለው። እሷ አውጥታ ጣለችው፣ ሌሎች ወገኖች ደግሞ እግዚአብሔር ሰጠው ማለት ነው። ስለዚህ እባካችሁ እንደዚህ የምታደርጉ ሰዎች ታዋቂም ብቻ ሳትሆኑ ታዋቂ ያልሆናችሁ ሰዎች ህዝቦቻችሁን፣ ሰዎቻችሁን፣ የሀገራችሁን ልጆች እያወጣችሁ ሊቢያ ላይ አሁን እያየን አይደለ? ቀነ ቀጠሮ ተሰጣችኋል ሊገደሉ ሊቢያ ላይ። ይሄ የሆነ ያለው በደላላ የተነሳ ነው። መንገዱ ሰላም ነው፣ መንገዱ ጥሩ ነው፣ ቀጥታ ነው የምትገባው፣ አንድ ጊዜ ነው የምትከፍለው እያሉ ይወስዷቸዋል። እዛ አንዱ ደላላ ይጠልፋቸዋል። ከዛ ደግሞ እነሱ ክፈሉን ይላሉ፣ ይደበድቧቸዋል። አረቦች እጅ ከወደቁ ደግሞ ሌላ ስቃይ ነው። ለምን ለሰዎቻችሁ እንደማታስቡ አላውቅም። ኢትዮጵያ የሆናችሁ የኢትዮጵያ ወንድማችሁን እህቶቻችሁን እያሳለፋችሁ የምትሸጡ ነጋዴዎች፣ የሰው ነጋዴዎች ናችሁ እናንተ። ደላላ ሲኮን ቆይ ጭንቅላት ይጣጣል እንዴ? ሰው ጭንቅላቱን ጥሎ ነው እንዴ ደላላ የሚሆነው? በፈጣሪ እባካችሁ እስቲ አስተውሉ። ወንድም እህቶቻችሁን እያወጣችሁ አትሽጡ። ደላሎች ፕሊስ
አንዳንድ ሰዎች ይኸው እቺ ለምሳሌ ታዋቂ ሰው ናት ዲጄ ሊ ማለት ለስሙ ወንድ አይነት ሙድ የምታራምድ ልጅ ናት። ወንዶችን እያወጣች መንገድ ላይ ጥላለች። ሰው እየወጣ መንገድ ላይ ይወድቃል። ዱባይ ያሉ ሰዎች ዱባይ እንኳን ለወንድ ለሴትም ስራ የለም፣ ስራ የሚባል ጠፍቷል፣ እኛም አተናል እያሉ ይናገራሉ። የኛዎቹ ሞኞች ደግሞ ከዚህ 250 ሺህ ብር እየከፈሉ እዛ ጎዳና ለመኖር ይወጣሉ። ጭንቅላት ያላችሁ ሰዎች ደግሞ ህዝቦቻችሁን እያወጣችሁ ሜዳ አትበትኑ ፕሊስ፣ እባካችሁ እባካችሁ። እና ሌላኛው ነገር ደግሞ የቀነኒ አዱኛ እናት እባካችሁ ልጄን ደሟ እንዲወጣ እርዱኝ፣ የልጄ ደም እንዲወጣ ከጎኔ ቁሙ። እስካሁን አብራችሁ ሊሆናችሁትና አመሰግናለሁ፣ ግን እስካሁን በኋላም ያው ከጎኔ አትለዩ እባካችሁ ብለው ተማጽነዋል። በጣም ያሳዝናል። በእንባ የታጀበ መልእክት ነው ያስተላለፉልን። የቀነኒ እናት የልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ቀነኒ አዱኛ ከሞተች እንግዲህ ወደ 20 ምናምን ቀን ነው ዛሬ። እግዚአብሔር ነፍሷን ይቀበል። የፍርድ ቤት ሂደቱም እየቀጠለ ይገኛል። ግን አንድ በጣም የገረመኝ ነገር በዚሁ ልንገራችሁና ልለፍ። በባለፈው የቀረበ ጊዜ አንዱዓለም ፍርድ ቤት የቀረበ ጊዜ የአንዱዓለም ጠበቃ ምን ብሎ መሰላችሁ? የዋስትና ፈቃድ የጠየቀለት ደንበኛዬ ታዋቂ አርቲስት ስለሆነ በሀገር ውስጥም ከሀገር ውጭም ኮንሰርት ስላለው እባክህ ነው የዋስትና መብት ቢሰጥ የዋስትና መብት ቢጠበቅ ሲል ያው ጠበቃው ጠይቋል። ጠበቃው ከመሬት ተነስቶ ሊጠይቅ አይችልም። ጠበቃ ቢጠይቅ እኔ አያሳስበኝም። ጠበቃ ቢጠይቅ ችግር የለውም። ጠበቃ ያው ለእውነቱም ለውሸቱም አፉን አሽሎ መቆም ነው። ለእውነቱም ለውሸቱም ውሸትም ነው እውነትም ነው እያልኩ አይደለም። እርግጥ የጠበቃ ስራ ግን እንደዛ ስለሆነ ግን እጅግ በጣም የገረመኝ ነገር አንዱዓለም እውነትም አሁን እሺ በቃ ያው ስራ ስላለብህ የዋስትና መብት ሰጥተናል ቢሉት እንኳን ወጥቶ ማይክ ጨብጦ ሙዚቃ የመስራት ሞራል ህልውና ይኖረዋል ወይ የሚለው ሌላ ጥያቄ ነው። እጅግ በጣም ያሳዝናል። እኔ ሰው ለምን ከሰውነት ተራ በዚህ ልክ እንደሚወጣ አላውቅም። የቀነኒን ቤተሰቦች እናት አባቷን ዘመዶቿን የምታስጨንቁ ሰዎች አላችሁ። መረጃ እንዳይወጣ መረጃ እንዲሸሸግ የምታደርጉ ሰዎች በባለፈው አውጥቼ ያሳይቻችኋለሁ አይደለም? ቀነኒ በጣም አልቅሳ አይኖቿ አብጦ ፊቷ ተበላሽቶ እሷ ራሷ የምትመስልም የሆነች አራስ ሴትዮ ነው የምትመስለው። ገና ሰው እንደወለደ አይነት ነገር የሚመስል ፊት በጣም ከማልቀሷ ብዛት ማለት ነው። ይሄ ሁሉ ነገር ለምን ሆነ? ለምን እንደዚህ ታለቅሳለች? ለምን የተደበደበችበትን ፎቶ ወጥቷል? ለምንስ በዚህ ልክ ትደበደባለች የሚለውም ሌላ ጥያቄ ነው። ስለዚህ እባካችሁ የምታስጨንቁ ሰዎች፣ ቤተሰቦቿን የምታስጨንቁ ሰዎች እጃችሁን አሳርፉ። የህግ የበላይነት ይከበር። ማንም ሰው ከህግ ሊያመልጥ አይችልም። እንግዲህ ተመልካቾቻችን ለዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ እንገናኛለን። ስለ ዲጄ ሊ የሚኖሩን ሌሎች መረጃዎች ሲኖሩ እንዲሁም ስለ ቀነኒ እና አንዱዓለም ጎሳንም የተመለከቱ ሌሎች አዳዲስ ነገሮችን ስናገኝ በዚህ ዩቲዩብ ቻናል ላይ እናጋራችኋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ ተመልሰን እንገናኛለን። ሰብስክራይብ፣ ላይክ፣ ሼር መደረጉ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም የሀገሬ ልጆች ቸር ቆዩልኝ።